የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ሰሞኑን የቀነኒ አባት አቶ አዱኛ ወጥተው ለልጃቸው ፍትህ ለሚጠይቁ ሰዎች ምስጋናቸውን አቅርበው አሁንም ፍትህ ለልጄ እንዲሰፍንላት ልጄ ፍትህ እንድታገኝ ደሟ ደመከልብ ሆኖ እንዳይቀር ፍትህ ጠይቁልኝ ብለው የኢትዮጵያን ሕዝብ ሀገርም ከሀገር ውጭም ያላችሁ ብለው ተማጽነው ነበረ። እናትየዋ ደግሞ ዛሬ ወጥተው ይኸው ልጄ ስለ ልጄ ለምጮሁ አመሰግናለሁ እንዲሁም ደግሞ ልጄ ፍትህ ይገባታል ብለው እጅግ በጣም እውነት ለመናገር በጣም ነው ልቤ የተሰበረ። በጣም ነፍስን በሚያሰቃይ ልብን በሚሰብር መልኩ እንዲህ ተሰብረው እንዲህ ማቅ ለብሰው እናትነት እኮ ከባድ ነው። እውነት ለመናገር ይችን እናት አይቶ እንኳን ለፍትህ ለቀነኒ ፍትህ መጮህ የሚፈራ በህይወት ላለ ሰው የሚያዝን እጅግ በጣም ነው ያዘንኩት። የእውነት ለመናገር እንደው ምን ማለት እንዳለብኝ በምን ቃል ራሱ እናት እንደሚጽናኑ ማሰብ ራሱ ነው የሚከብደውና እጅግ በጣም ነው የሚያሳዝኑት። ለልጄ ፍትህ ጠይቁልኝ ልጄ ደመከልቦና እንዳትቀር ብለው አሁንም የቀነኒ እናት እንዲህ ስብር ባለ መልኩ እንዲህ ማቅ ለብሰው መጥተው ለልጃቸው ፍትህ እንድንጠይቅ የኢትዮጵያን ሕዝብ ሀገር ውስጥም ያለ ከሀገር ውጭም ያለን ሰው ተማጽነዋልና እውነት ለመናገር የዚች ልጅ ደም ደመከልቦኑ እንዲሁ ተርመስምሶ እንዲቀር በህይወት ላለ ሰው ከቨር እያደረጋችሁ ታዋቂ ስለሆነ ጓደኛዬ ነው እያላችሁ እንዲህ በቃ እንደምንም በቃ እንደ ከንቱ ወጥቶ እሷ አንዴ ጠፍታለች አንዴ ሞታለች በህይወት ላለው ሰው እሱን እናድን እያላችሁ ለምትርመሰመሱ ሰዎች ህሊናችሁ እንደው ፈጣሪ ፍርዱን ይስጥ። እኔ ምንም አልልም። ፈጣሪ ያችሁ በቤታችሁ አግኙ ብል ደስ ይለኛል። በጣም የክፋት ጥግ ልብ የማጣት ህሊና የማጣት በቃ የዛን ያህል ነው። ይቺ እናት የናንተ እናት ብትሆን ይህ አባት የናንተ አባት ቢሆን ቀነኒ እህታችሁ ብትሆን ቀነኒ ይህ ሀዘን የናንተ ቤት ቢሆን ይሄ ነው ጥያቄው እኮ። ይሄ የዘር የሃይማኖት የምን ጉዳይ አይደለም። ሰው የመሆን ጥያቄ ብቻ ነው። ሰው የመሆን ጥያቄ ብቻ ነው። በፊት ራሷን ገላለች፣ ራሷን ከፎቅ ላይ ወርውራለች፣ ብዙ ነገር እኛም አምነናል። ይቺን የመሰለች ቆንጆ ምስኪን ብዙ ነገር ብለን ራሷን አጥፍታለች የሚለውን ዜና መጀመሪያ ላይ እኛም አምነን ነበረ። ቀንን ወልዶ ግን እውነቱ ተጋለጠ። እውነትና ንጋት እያደር ይጠራል ይላል ያገሬ ሰው። ስለዚህ ቀንን ሲወልድ እውነቱ እየተጋለጠ መጣ። የልጅቷ ይሄ ስትበደል የነበረው ስትደበደብ የነበረው ስትሰቃይ የነበረው ፒክቸሮቿ ቀን በቀን ስናይ ነፍሳችንን ነው የሚያሰቃየው። እንደ ሴት የኔ ስጣ ፈንታ ምንድነው የሚያስብል ነው። እና ደግሞ እዚህ ታሪክ ውስጥ በጣም የታዘብኩት በደስታዋ ጊዜ በሰላሟ ጊዜ በሳቋ ጊዜ የነበሩ በዙሪያ ላይ የነበሩ እኒ ታዋቂ ነን የሚሉ ዩቲዩበሮች፣ ቲክቶከሮች፣ ፌስቡከሮች በቃ የሚዲያ ሰዎች ታዋቂ ነን የሚሉ ልደቷን ስታከብር ሆይ ሲሉላት የነበሩ ከጎኗ የነበሩ ሰዎች አሁን አንዳቸው እንደው ነፍስ ይማር እንኳን ብለው አልፖሰቱም። ምንድነው በመሞቷ ደስተኛ ናችሁ? ስናያቸው ጭራሽ ልደት ያከብራሉ ፓርቲ ምናምን እንዴ ነው የምትሉት። በጣም ነው የሚያስደነግ። አብራችሁ በልታችሁ ጠጥታችሁ አይደለም። እኔ ጭራሽ ቀነኒን ከመሞቷ በፊት አላውቃትም። ብታምኑም ባታምኑም ቀነኒን እኔ ከመሞቷ በፊት አላውቃትም። ግን እንደሷ ያሳዘነኝ ሰው የለም። ባዷን ብቻዋን በሜካፕ ተደብቃ የውሸት ሳቅ የሳቀች ሀዘኗን የደበቀች በእውነት ጠንካራ እጅግ በጣም የምታሳዝን ያውም ደግሞ በጣም ባፈቀረችው ሰው ነፍሷ የተነጠቀ አሳዛኝ ናት። በጣም ነው የምታሳዝነው። እንደው ስታዩ ብቸኛ ነበረች፣ ባዷን ነበረች። ይሄ ግብግቡ ይሄ ግርግሩ ሁሉ በቃ ባዷን ከነሱ ጋር ወይም ደግሞ እሷ እንደዛ ብትሆንም በደስታዋ ቀን የነበሩ ሰዎች ዛሬ በሷ ሀዘን ላይ ልጅቷ ከሞተችና ከተቀበረች 15 ቀን ሳይሆናት ነው ልደታቸውን እያከበሩ ምናምን ሴሌብሬት እያደረጉ ምናምን እጅግ በጣም በሚያሳዝን መልኩ ቪዲዮዎች ምናምን በጣም ነው የደነገጥኩት። እኔ አዝኛለሁ እያልኳችሁ ነው።
እኔ በጣም አሳዘናኛለች። እኔ በጣም ያሳዘነችኝ የእውነት ነው ምላችሁ። የሆነ የማቀው ሰው የሆነ አጠገቤ የነበረው ሰው እንደሞት አይነት ስሜት ነው የተሰማኝ። እነዚህ ሰዎች ግን አብረዋት የበሉ ናቸው፣ አብረዋት የነበሩ ናቸው። የደስታዋ ቀን ላይ የሆነ የሚያከብሩት ነገር ሲኖር፣ የሆነ የሚጨፍሩበት፣ ኬክ የሚቆርሱበት፣ አበባ የሚጎዘጉዙበት ነገር ሲኖር አንድ ላይ የነበሩ ሰዎች ናቸው። ሞታ ከተቀበረች ገና 40 ቀን እንኳን ሳይሆናት ልደት እያከበሩ አበባ ሻምፓይን እየረጩ አበባ እንትን እያሉ ልደታቸውን እንደዚህ የሚጨፍሩ የሚደንሱ ዳንኪራቸውን የሚረግጡ ሰዎች አብረዋት የበሉ ጓደኞቿ ናቸው። አጠገቧ ላይ ነበሩ የሚባሉ ሰዎች ናቸው። ምን ያህል ብቸኛ እንደነበረች፣ ምን ያህል ሰው አለኝ ማለት ከንቱ እንደሆነ፣ ምን ያህል አጠገቤ ላይ ወዳጅ አለኝ ማለት ከንቱ እንደሆነ፣ ከፈጣሪያችሁ በታች ማንም እንደሌላችሁ፣ ከእናት ከአባታችሁ በኋላ ማንም እንደማያስታውሳችሁ፣ ሀዘናችሁ ጊዜ ላይ፣ የወደቃችሁ ጊዜ ላይ፣ የተሸነፋችሁ ጊዜ ላይ ማንም እንደሌላችሁ ማሳያ ናቸው እነዚህ ሰዎች። ማስተማሪያ ናቸው እውነት ለመናገር እና በጣም ነው የሚያሳዝነው። እኔ በምን ሞራላቸው እኔ እንጃ እንኳን ደስ አለን ስለሞተች የሚያስብል አይነት ንግግር የሚያስብል አይነት አክት ነው የሆነብኝ። ምን አይነት ጭካኔ ነው! አብራችሁ የበላችኋት እንደዚህ ባሰቃቂ ሁኔታ ሞታ በየጊዜው የሚለቀቀው ፎቶ ምን ያህል እንደተሰቃየች፣ ምን ያህል እንደተሰቃየች፣ ምን ያህል እንደተበደለች፣ ምን ያህል እንደተገፋች፣ ምን ያህል እንደተሰቃየች እውነቴን ነው የምላችሁ። ፎቶውን ስታዩ ይሄ በቃ ፊቷ የበላለዘበትን የተደበደበችበትን ፎቶዎቿን ስታዩ ምን አይነት ስቃይ እንዳሳለፈች ምን እንደሆነች ደሞ እኮ የምታምር ደሞ እኮ የምታሳዝን ምን ራሱ ማለት እንዳለብኝ ነው ግራ የሚገባኝና በጣም ነው የሚያሳዝነው። ሁላችሁም ተማሩ። ጓደኛ አለኝ ወዳጅ አለኝ እንዳትሉ። ሀዘናችሁ ጊዜ ላይ እዋቸው ማቃቸውን ለብሰው ሀዘናቸውን ይዘው ፍትህ ያለ የለም፣ ስለሷ ፍትህ ያለ የለም። እንደው ሪፕ እንኳን ብሎ የፖሰተ የለም። መረ ያላሉ አሉ። አንድ ላይ የነበሩ አንድ ላይ ሲጨፍሩ በመሞቷ ያላዘኑ አሉ። ጌመሮቹም ቲክቶከሮቹም ጌማቸውን ሲለባለቡ ነው የሚውሉት ምንም ሳይመስላቸው። እንዴት ነው ስሜት ያጣችሁት? ምንድነው የተፈጠረው? ምንድነው ያለው? እናንተ የምታውቁት እኛ ማናውቀው ምንድነው ከዚች ልጅ ሞት ጀርባ ያለው? እንዴት ነው ሀዘን ያልተሰማችሁ? እንዴት ነው ምንም ሳይመስላችሁ ጌማችሁን የምትጫወቱት? ጌመሮችም ቲክቶከሮች እንዴት ነው በዚህ ልክ ልደታችሁን እያከበራችሁ ሙዚቃ እየከፈታችሁ የመጨፈር ሞራሉን ከየት ነው ያመጣችሁት? ምንድነው እኛ ማናውቀው እናንተ የምታውቁት? አልሞተችም ወይ እቺ ልጅ? አልተገደለችም ወይ? ወዳጄ የምትሉት ሰው ንጹህ ከሆነ ለምንድን ነው ከሁለት አንዱ ያላደረጋችሁት? ለምንድን ነው? ወይ እሱ ንጹህ ሰው ነው በዚህ ምክንያት ብላችሁ ለዚህ ሰው ፍትህ ስትጠይቁ አናያችሁ። ኖ ተበድላለች፣ ተገላለች በምታፈቅረው ሰው አዎ ተገላለች፣ ጓደኛችን እንዲሆን ምንድነው ነው? ምን አይነት ነፍስ ነው የያዝነው? ምንድነው እንደዚህ እንዳንል የከለከለን? ምንድነው ስለ እውነት እንዳንኖር የከለከለን? ምንድነው እንደዚህ ለሆዳችን ብቻ በቃ ለሆድ ብቻ የኖር ነው? እውነት ምን እየሆንን ነው? እኔ ምንም ነው ያልገባኝ። አሳዘኑኝ እናቷ፣ የእውነት አሳዘኑኝ። የእውነት ልቤን የሰበሩት እናቷ፣ አባቷ አሳዘኑኝ፣ እናቷ አሳዘኑኝ። ማቅ ለብሰው የሚጮህላት ለጓደኛቸው ለልጃቸው ጓደኞቿ እንደማይጮሁላት ሲያዩ እንደው ጭራሽ እንዲያቆሙ ይሄ ነገር እንዲዘጋ በምንድነው በገዳ ስታይል ነው የምንሄደው፣ በባህላዊ ነው የምንሄደው ምናምን። እመኑ መጀመሪያች ልጅ ሞታለች። እመኑ መጀመሪያች ልጅ ተገላለች። ከዛ በኋላ ነው በጣም ነው የሚያስጠላ ያለንበት ሁኔታ። እውነት ለመናገር በጣም ነው የሚያስጠላው። ፈጣሪ አሁንም በብዙ ያጽናናችሁ፣ እናት አባቷ በብዙ ያጽናናችሁ። የዚችም ልጅ ነፍስ ደመ ከልብ ሆኖ እንዳይቀር አሁንም ሁላችንም እንጮህላት። የእውነት በጣም ነው ያሳዘኑኝ እናቷ እንዲህ ማቅ ለብሰው ሳይ የኔ እናት